ሰላም ተመልካቾች፣ ዌልካም ቱ ማደርን ኢንግሊሽ። ይህንን ቪዲዮ የምትመለከቱ ሁላችሁም እስከ መጨረሻው ይህንን ቪዲዮ ብትከታተሉ የተሻለ ነገር ታተርፉበታላችሁ። ጀማሪዎችም ከሆናችሁ የተሻለ መነሳሳት ይፈጥርላችኋል። ተከታተሉ። ኦኬ፣ እንጀምራለን። በተለይ ጀማሪዎች ማስታወሻ እያዛችሁ ቢሆን ተመራጭ ይሆናል። ምክንያቱም ቀጣይነት ስለሚኖረው ብዙ የተሻለ ትምህርት ታገኙበታላችሁ። እዚህ ጋር እንደምታዩት እንግዲህ መጀመሪያው ላይ ሜይ አይ ካም ኢን ልግባ እያልን ነው። ያ ማለት ምን ማለት ነው? ለምሳሌ እናንተ ወደ ጓደኞቻችሁ ቢሮ ሊሆን ይችላል፣ ወደ ጓደኞቻችሁ ቤት ሊሆን ይችላል። ለምሳሌ መግባት ይቻላል እያላችሁ ነው ማለት ያ ማለት ትህትና የተሞላበት አነጋገር እያደረጋችሁ እንደሆነ የሚያሳይ ነው ማለት ነው። ሁለተኛው ላይ ዱ ዩ ማይን ቅር ይልሃል ወይም ደግሞ ቅር ይልሻል፣ ቅር ይላችኋል ለማለትም እንጠቀምበታለን። ለብዙ ቁጥርም ለሴትም ለወንዶችም ማለት ነው። ኦኬ፣ ሶስተኛው ላይ ዋይ ዩ አፕሴት ምን አበሳጨህ ወይም ደግሞ አፕሴት መበሳጨት ስለሆነ ወይም ምን አበሳጫችሁ ወይም ምን አበሳጨሽ ለማለትም እንጠቀምበታለን ማለት ነው። ኦኬ፣ የመጨረሻዋ ኤት ኢዝ ማለት ነው። IT_S ወይም ደግሞ ለስፖክን እንግሊሽ ለንግግር ጊዜ ኢትስ ብለን እንጠቀማለን። ኢትስ ዩር ዊሽ ያንተ ምርጫ ነው። ወይም ደግሞ እንደፈለግሽ ወይም እንደፈለጋችሁ ለማለት እንጠቀምበታለን። ኦኬ፣ እዚህ ጋር ደግሞ ትረስት ሚ ይላል። የመጀመሪያው ትረስት ሚ ምን ማለት ነው? እኔን እመነኝ ወይም እመኝኝ፣ እየዋሸሁ አይደለም ለማለት ነው። እንግዲህ ተናጋሪው እንደዚህ የሚለው እየዋሸሁ አለመሆኑን እመኑኝ እያለ ነው። እመኝኝ ወይም እመኑኝ እያለ ነው ማለት ነው። ኦኬ፣ ሁለተኛው ላይ ደግሞ ካም ዳውን ኤል አትነበብም። ኤል ሳይለንት ናት። ስለዚህ ካም ዳውን ተረጋጋ፣ ቀስ በል። ለምሳሌ አንድ ሰው ኢሞሽናል ሆኖ ከሆነ ያ ማለት በጣም ተናዶ ተበሳጭቶ በጣም አግሬሲቭሊ ወይም በንዴት አይታችሁት ከሆነ በጣም ሲበሳጭ ካያችሁት የምንጠቀምበት ኤክስፕሬሽን ወይም ገለጻ ነው ማለት ነው ይሄ። ስለዚህ ካም ዳውን እንላለን። ተረጋጋ ወይም ተረጋጊ ወይ ተረጋጉ እንላለን። አትሊስት ሶስተኛው ላይ ያለው አትሊስት ይሄ ደግሞ ቢያንስ ወይም ደግሞ በትንሹ ለማለት ነው። ቢያንስ ወይም በትንሹ ቢያንስ ይሄን ያህል ማምጣት አለብኝ ወይም ቢያንስ ይሄን ያህል መስራት አለብኝ እንላለን። እንደዛ ለማለት ስንፈልግ ነው አትሊስት የምንለው ቢያንስ ማለት ነው። ኦኬ፣ ቴክ ኢት ይሄ ደግሞ ምን ማለት ነው? ውሰድ ወይም ውሰጂው፣ ውሰዱት እንደማለት ነው። ስለዚህ ለዛ እንጠቀምበታለን ማለት ነው። ኦኬ፣ እዚህ ጋር ደግሞ የመጀመሪያው ምን ይላል? ዶን ፓኒክ። ባጭሩ ዲኖት የሚለውን ባጭሩ ስንጽፈው ነው። ዶን ፓኒክ ምን ማለት ነው? አትደናገጥ ማለት ነው። ወይም አትደናገጪ ወይም ደግሞ አትደናገጡ ማለት ነው። ለምሳሌ አንድ ሰው በሆነ ሰደንሊ የሆነ በድንገት የሆነ ነገር ሀፕን አድርጎ የሆነ ነገር ተፈጥሮ ሰው ሲርበተበት ሲደናገጥ ወይም የሚይዘው የሚጨብጠው ሲያጣ በዛን ጊዜ የምንጠቀማት ኤክስፕሬሽን ወይም ደግሞ ገለጻ ናት ማለት ነው ይች። ኦኬ፣ ሁለተኛው ላይ ኮል ሂም ጥራው ወይም ደግሞ ደውልለት ወይም ጥሪው ወይ ደውይለት፣ ጥሩት ወይም ደውሉለት ማለት እንችላለን። በሁለቱም መንገድ ለሶስቱም መጠቀም እንችላለን ማለት ነው። ሶስተኛው ላይ ያለችው ቴል
ሂም ቴል ሂም ንገረው ወይ ንገሪው ወይ ንገሩት ማለት ነው። ይሄንኛው መጨረሻ ላይ በአራተኛ ላይ የምናገኛት ካም ባክ። ኦኬ ይሄ ደግሞ ምን ማለት ነው? ና ተመለስ፣ ነይ ተመለሺ ባጭሩ፣ ወይም ተመለስ ተመለሺ፣ ወይም ደግሞ ተመለሱ ለሚለው እንጠቀማለን ማለት ነው። ለዚህ ለሁሉም እንጠቀምበታለን። ኦኬ እዚህኛው ጋር ደግሞ ዋት ኢዝ ሮንግ ዊዝ ሚ፣ ዋትስ ሮንግ ዊዝ ሚ፣ ምን ተሳሳትኩ ወይም ምን አጠፋው፣ ጥፋቴ ምንድን ነው ማለት ነው። ይህንኛው መጀመሪያው ላይ ያለው ዋት ኢዝ ሮንግ ዊዝ ሚ የሚለውን ዋትስ ሮንግ ዊዝ ሚ፣ ምን ተሳሳትኩ ወይም ደግሞ ምን አጠፋው፣ ጥፋቴ ምንድን ነው፣ ስህተቴ ምንድን ነው ማለት ነው። ኦኬ ሁለተኛው ላይ ቴክ ኢት ፖዚቲቭ፣ በበጎ ወይም በመልካሙ ውሰደው ወይም በጥሩ ተርጉመው፣ በመጥፎ መልኩ አትየው ማለት ነው። በሌላ አባባል እንደዛ ማለት ነው። ኦኬ ዋይ አር ዩ ሌት፣ ለምን አረፈድክ ወይም ለምን አረፈዳችሁ ወይ ለምን አረፈድሽ ለማለት እንጠቀምበታለን ማለት ነው። ኦኬ ይህንን በዚህ እንጠቀማለን። መጨረሻ ላይ ያለችው ደግሞ ቢካዝ፣ ምክንያቱም እያልን ነው። አይ ሚስ ደ ባስ፣ ባሱ ስላመለጠኝ ነው እያልን ነው። ቢካዝ አይ ሚስ ደ ባስ፣ ምክንያቱም ባስ ስላመለጠኝ ነው እያልን ነው። ያረፈድንበትን ምክንያት የገለጽንበት መንገድ በዚህ ነው። ቢካዝ ብለን ምክንያት መናገር በዚህ መልኩ እንችላለን ማለት ነው። እሺ ውድ ተመልካቾቼ እንግዲህ ለዛሬው ያለኝ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ የተሻሉ ትምህርቶችን እያስኩኝ እንድመጣ እናንተም ማበረታቱኝ። ላይክ፣ ሰብስክራይብ እያደረጋችሁ ትምህርቱንም መማር ለሚፈልጉ ሼር ብታደርጉላቸው እነሱ ተጠቃሚ ይሆናሉ፣ ለእኔም ያበረታታኛል። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካሙን ተመኘሁላችሁ። ደህና ሁኑ። ባይ ሲ ዩ ሌተር